ልዩ ደረጃውን ወደ ላይ የወጣች ስትሄድ ከእዝራ ጋራ መንገድ ላይ ይገናኛሉ። እዝራ ኬት እየመጣህ ነው? ከቴራሱ ላይ ነው ትለዋለች። እሱም ምን አገባሽ ይሄ ምን አይነት ጥያቄ ነው ብሏት ጥሏት ይሄዳል። ጉረኛ እንዴት ነው የሚያደርገው ብላ ወደ ላይ ታቀናለች። ቴራሱ ላይ ስትደርስም ልጅቷ አዲሷ ሰራተኛ እዛ ቁጭ ብላ መጽሐፍ እያነበበች ነው። ልዩም በውስጧ ሁለት መጤዎች እዚህ ነበራችሁ እየተያያችሁ ነበረ? እሺ አብረን እናያለን ብላ ሄዳ ልጅቷን እዚህ ምን እያደረግሽ ነው? ዛሬ ፕሮግራም አለብን ነይና ስራ አግዢኝ፣ ምግብ መስራት አለብን። ልጅቷም መለስ አድርጋ ልዩ ግን ምን ሆነሽ ነው? ያጠፋሁት ነገር አለ ትላታለች። ልዩም ምንም የለም ብላ ተናዳ ወደ ታች ትወርድና ሽንኩርት ትከትፋለች። ልጅቷም መታ ልዩ ግን ምን አድርጌሽ ነው? ምንድነው ያጠፋሁት? ልዩም ምንም አላጠፋሽም፣ ምንም አልሆንኩም ብዬሻለሁ፣ ምንም አልሆንኩም ተይኝ። ብቻዋን እያወራች ነው። ወይኔ ለማርኮን ሳልደውል እጁን ተሽሎት ይሁን ምን ሆኖ ይሁን። ማርኮን ጋር ትደውልና ማርኮ እንዴት ነህ? እጅህን ተሽሎሃል ወይ ትለዋለች። ማርኮንም እንደጠየቅሽኝ ምን አገባሽ ይላታል። ማርኮን ምን አስበህ ነው? ቆይ እኔ እዚህ ጋር እንዴት እየተጨናነኩ እንዳለ አይገባም ወይ? ማርኮም መልሶ አይ ተይኝ ብዬሻለሁ ተይኝ። አይ እንግዲህ ስነ ስርዓት ያዝ። አብርሃም ስንቴ ደውሎልኛል። በር ላይ ጠብቀሃለሁ ቶሎ በለና። ማርኮንም አያስፈልግም ራስሽን ችለሽ ሂጂ እኔም ራሴን ችዬ እመጣለሁ። ተናግሬያለሁ በር ላይ ጠብቀሃለሁ ቶሎ በለህና። አብርሃም ይሄን ነገር አስበህበታል ግን ነገ አትቆጭበትም? ዶክተር ተናግሬያለሁ። አንዴ ወስኛለሁ ወደ ኋላ መመለስ አልፈልግም። እሽ በቃ ካልክ ራስን እንደዚህ አታጨናንቅ። ግን እኮ በንግግር ብትፈቱ ጥሩ ነው። ወደ ተሻለ መንገድ ይመራችሁ ነበረ። እንደ ፈታት እየነገርሽ ነው ዶክተር? አረ እንደሱ አላልኩም። አንዴ ወስኛለሁ ወደ ኋላ አልመለስም። አሁን ነይ እንግባ፣ ይልቁንም ቶሎ እናዘገጃጅ፣ ያለውን ነገር እናዘጋጅ። እሺ በቃ ካልክ እንግባ። ልዩ ብቻዋን እያወራች ትገኛለች። ቆይ ምን እየሆንኩ ነው? ልጅቷ ላይስ ለምንድን ነው እንደዚህም እየጮህኩባት ያለሁት? ምንም አልገባኝም። ምንድነውስ የሚያናድደኝ? ልጅቷ እኮ ታሳዝናለች። በዚህ ልክ እንደዚህ መሆን አልነበረብኝም። ልጅቷም ለብቻዋ ታወራለች። ምን ያድርጊያት ነው እንደዚህ እያደረገችኝ ያለችው? ምን ብበድላት ነው እንደዚህ እየተናደደችብኝ ያለችው? እኔ ለራሴ ስንት ጭንቀት አለብኝ። እኔ እኮ እንደዚህ አልነበርኩም። ለእናቴ ሲል ብዙ ዋጋ የከፈልኩት፣ ትምህርቴን ላለማቋረጥ ስል ስንት መስዋዕት የከፈልኩ ልጅ ነኝ። ዛሬ ግን ሳልሸነፍ አልቀርም እያለች ልጅቷን በውስጧ ብቻዋን ግብ ፈጥራለች። ሳሎን ላይ ሁሉም ነገር ተዘጋጅቷል። አብርሃምም ልብሱን ለብሶ ፊት ለፊት ቆሟል። ዶክተርም ከደረጃ ላይ ስትወርድ አብርሃምን ፊት ለፊት ታየዋለች። አብርሃም በጣም አምሮብሃል ትለዋለች። ዶክተር የምርሽን ነው? አምሮብኛል ትለዋለች። አዎ አምሮብሃል፣ ግን ይሄን ነገር አሁንም ማስቆም ትችላለህ። ብዙ ጊዜ አለህ። አብርሃም ተው ብዬሃለሁ። አይ ዶክተር ስንቴ ነው ማውራት ያለብን እኔና አንቺ? እሺ በቃ ከረባትህን ላስተካክልልህ ተበላሽቷል። እሺ ዶክተር አመሰግናለሁ። ዶክተርም የአብርሃምን ከረባት አይኑን እያየች ታስተካክልለታለች። እሷ ጨርሻለሁ በቃ ስትል ከላይ ከደረጃ ላይ ልዩ ከወትሮ በጣም አምሮባት፣ ያው ለእዝራ ደምቃ አምራ ለመታየት ስትል በጣም አምሮባት ስትወርድ ሁለቱ ፈዘው አብርሃምና ዶክተር ርብቃ እያዩት ይገኛሉ። አብርሃምም ቀበል አድርጎ ልዩ ዛሬ በጣም አምሮብሻል ይላታል። የምርህን ነው አቢ ትለዋለች። አዎ በጣም አምሮብሻል ይላታል። ዶክተርም ልዩ በጣም አምሮብሻል። ዶክተር አይ ለእዝራ ለመታየት አይደለም እንደዚህ የለበሽው አውቃለሁ እያለች ዶክተር ለብቻዋ ትስቃለች። ልዩም አዎ ብላ
ራሷን ፀጉሯን እየተሻሸች ትገኛለች። አብርሃምም ቆየች እኮ ዲና እስካሁን ምን እየሰራች ነው ብለው ይደውላል። ዲናና ማርኮን አንድ ላይ ተገናኝተዋል። በር ከፍተው ገብተው እርስ በርስ እያወሩ ነው። አንተ አብርሃም አይፈልግሽም፣ ጸባዩ ተቀይሯል የምትለው አብርሃም አሁን እኮ በየሰከንዱ ነው እየደወለ ያለው። ደግሞ በጣም ልዩ ስጦታ አዘጋጅቶልኛል። ማርኮን መኪና ይሁን እንዴ ትለዋለች ጉዷን ያላወቀችው። ማርኮንም በቁምሽ ለምንድን ነው የምትቃዢ? ልጁን ማስፈታት ያቃተው 1 ሚሊዮን ብር እንኳን የሌለው ሰውዬ እንዴት ነው ለአንቺ መኪና ሊገዛ የምችለው? አንቺ እንዴት ነው የምታስቢ? ይላታል። እሷም ማርኮን ልዩ ስጦታ እኮ ነው ብሎኛል። ያው በድርጅቱ በኩል የመጣ መኪና ሊሆን ይችላል። እሱ እኮ ለኔ የማይሆን ነገር የለም ትለዋለች። ይሁንልሽ፣ ለማንኛውም በቆምሽ አትቃዢ ይላታል። በዚህ መሀል ስልኳ ይጠራል። ሄሎ አባቴ፣ መተናል፣ በር ላይ ነን። እሺ በቃ እኛም እየጠበቅናችሁ ነው፣ ቶሎ ብላችሁ ኑ። በዚህ መሀል የርብቃ ስልክ ይደወላል። ርብቃም ማንሳት ያለብኝ ስልክ ነው ብላ ስልኩን ይዛ ወደ ውጭ ትወጣለች። በሌላ በኩል ደግሞ ቤርሲ ከደረጃ ላይ ልብሷንም ሳትቀይር በስራዋ ልብሳ ትመጣለች። ልዩም ታያታለች ተናዳባት። ሄዳም ትቆማለች። አዲሷ ልጅ እንኳን ደህና መጣሽ ቁጭ በይ እንጂ ይላታል አብርሃም። ልጅቷም ሄዳ ርብቃ በተነሳችባት ቦታ ቁጭ ብላ ትቀመጣለች። ልዩም ዛሬ ፕሮግራም እንዳለ ነግሬሽ ነበረ፣ ለምንድን ነው እንደዚህ አይነት ልብስ የለበሽው ትላታለች። እሷም አይ ዝም ብዬ ነው ብላ ዝም ትላለች። በዚህ መሀል እንግዲህ ሁለቱ ይመጣሉ። አብርሃምና ልዩ ሁሉም ተነስተው አጨብጭበው ሰርፕራይዝ ብለው ይቀበሏቸዋል ዲናንና ማርኮንን። ሁለቱም ይደነግጡና ዲናም ሄዳ አብርሃም ላይ ልጥፍ ብላ የኔ ውድ ባል አባትዬ፣ አንተን እግዚአብሔር ባል አድርጎ የሰጠኝ ይመስገን ብላ ታስመስላለች። ሁለቱ እንግዲህ እንደዛ ሆኖ ሳለ አብርሃም የሆነ ልብስ አንስቶ ዛሬ በዚህ ልብስ አምረሽ ደምቀሽ ላይሽ ነው የምፈልገው ይላታል። እሷም እንግዲህ ግራ ተጋብታ አንተ ከፈለግ እኔ ለብሳለሁ ብላ እዛ ትሄዳለች። በዚህ መሀል እዝራ ከውጭ ይመጣል። እዝራም እንግዲህ ቤቱን ሳይ ትንሽ ግራ ይጋባል። ደግሞ ዛሬ ምንድን ነው ያለ እዚህ ቤት ብሎ ኬኩን ሳይ ሃፒ አኒቨርሰሪ ይላል። እሱም እንግዲህ ኦኬ ሃፒ አኒቨርሰሪ ብሎ ምንም ሳይል ሄዶ ቁጭ ይላል። ቁጭ ብሎ ግን አይኑ ከቤርሲ ላይ አልተነቀለም። ዝም ብሎ ያያታል፣ ደጋግሞ ያያታል። ልዩ ይሄንን ስታይ በጣም ውስጧ ይናደዳል፣ ትቃጠላለች። ቤርሲን ትኩረት ለመሳብ ነዋ እንደዚህ አይነት ልብስ ለብሰሽ የመጣሽው ብላ በጣም ትጮህባታለች። ልዩ ግን ዛሬ ምን ሆነሽ ነው? እኔ እንደዚህ መልበስ ደስ ስለምለኝ እኮ ነው እንጂ ለሌላ ነገር አይደለም ትላለች። ማርኮንም ሁለቱን እያየ በጭራሽ አንተማ ቤርሲን ልትወዳት አትችልም፣ እንዴት ነው ማየው ብሎ ለምንድን ነው እንደዚህ የምታፈጥባት ይለዋል። ማርኮን አለህ እንዴ ደህና ነህ እጅ ተሻለ ይለዋል። ማርኮንም እንግዲህ ሳላቅ ነው እንደዚህ ያደረገኝ፣ እበላሃለሁ፣ እኔ አንበሳ ነኝ፣ ማንም አይችለኝም እያለ ይፎክርበታል። ስለማታቀኝ ነው ይለዋል። አንተም አታቀኝም፣ ግን ባደረግኩት ነገር ቅንጣት ታክል እንኳን አልጸጸትም እያለ ይገኛል እዝራ። በዚህ መሀል እንግዲህ ዲና ልብሷን ለብሳ ከፎቅ ትመጣለች። አብርሃምን ሳያት በጣም ደስ ያለ ያስመስላል። ሄዳ ታቅፈዋለች። ቁጭ በሉና ምሳችንን እንብላ እንግዲህ ይላል አብርሃም። ዲናም እንግዲህ አይ ቁጭ አንልም፣ ምግቡን ሳንበላ በፊት ስጦታዬን ስጠኝ ትለዋለች። እሱ ይደርሳል ይላታል። ያው ለውርደት አትቸኩሊ ብሎ አብርሃም በውስጡ ነው መሰለኝ። እሷም እንግዲህ እሺ በቃ ብለው ሁሉም ቁጭ ብለው ምግባቸውን ስበሉ ልዩ እንግዲህ አሁንም እዝራ ላይ ስታፈጥ፣ እዝራ ደግሞ ቤርሲ ላይ ያፈጣል። የፍቅር ነገር አንዳንድ ጊዜ እንዲህ ነው። የሚወዱንን ስንሸሽ የማይወደንን ነገር እንከተላለን። በዚህ መሀል ማርኮን መጽሐፍ ለማን ነው ያመጣኸው? ማንም እኮ መጽሐፍ አይፈልግም፣ ግን ስጦታ አይናቅም፣ ስጣቸው ይላል ማርኮን።
እዝራም ቀበል አድርገው እኔ ለነሱ አይደለም ያመጣሁት፣ ዛሬ አንቨርሰሪ እንደሆነም አላወቅኩም። እኔ ያመጣሁት ቴራስ ላይ ቀን ቁጭ ብላ የተበጣጠሰ መጽሐፍ እያነበበች ለነበረችው ልጅ ነው ያመጣሁት ብሎ ቤርሲ ላንቺ ነው ተነሺና ተቀበይ ይላል። አዲሷ ልጅ ተነሺ ተቀበይ ይላል አብርሃም። እሷም ተነስታ ትቀበላለች። ልዩ በጣም ትናደድና ምግቡን ወርውራ ወደ ውጭ ስትወጣ ሙልጭን በር ፊት ለፊት ታገኘዋለች። በጣም ትደነግጣለች። በቀጣይ ክፍል ምን ይፈጠር ይሆን? ሁላችሁም አብራችሁን ስለነበራችሁኝ በጣም ከልብ አመሰግናለሁ። አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ሁላችሁም አበረታቱን። ሀገራችንን ሰላም አድርግልን። እግዚአብሔር በያለንበት ይጠብቀን። ቸር ቆዩ።